እኔ እኮ በጣም ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው? በእጃቸው ዱላ እንኳን ያሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ካንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? አንተ ምን አገባ የምትል ከሆነ ግን ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። እንት ታውቃለህ? ነብያችን ሰለላሁ ዐለይሂ ወሰለም ንጹሃኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣ መክሩቦቻቸውን አታፍርሱባቸው፣ አትንኳቸው፣ አታጦርነት እንኳን ቢሆን ብሏል። አንተም ማለት ምን አገባ ትላለህ? አታፍሩም? ለሰው ልጆች በሙሉ ያገባናል ማለት ምንም ነገር በእጃቸው ላይ ያለውን ሰዎች ከዛች ከብጫ ፎጣቸውና ምን በስተቀር ከዛ ገዳማቸው ውስጥ ገብተው ጫካ ውስጥ የሚኖሩትን ሰዎች ማለት ነው። እምነታቸው አንተ ነህ እንዴ የምትመራቸው? የሚመራቸው አላህ ነው። ከአላህ ውጪ ማንም የሚመራቸው የለም። በትክክለኛ ድንገር እዛ ውስጥ ገብተህ ማንም ይሁን ማንም አንተ ፖለቲካ ላይ አይደርሱብህ። ምን ላይ አይደርሱ? ጫካ ነው የሚኖሩ። ለምን ሄደህ ትገላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ነፍስ አለግባብ ስትሞት በጣም ነበር የሚቆጡት። አላህም በቁርአኑ ላይ ምንም ጥፋት ያላጠፋችን የማንኛይቱንም ነፍስ የገደለ ሰው የዓለምን ሕዝብ በሙሉ እንደገደለ ነው የሚቆጠረው ማለት ነው። ያዳነ ሰው የዓለምን ሕዝብ በሙሉ እንዳዳነ እንደሚቆጠር አውቅ። እባክህን ፖለቲካን ከፈለክ በጉልበተኞች ላይ ተወጣ እንጂ ድሃና ምስኪን ጫካ ከሚኖሩ ሰዎች ጋር ሄደ እየገደልክ ክብርና ዝና እንዳይመስል ማለት ነው። ወላሂ ትዋረዳለህ በአጭር ጊዜ።